እሺ እዚህ ጋር ደግሞ ኮመን ሚስቴክስ የሚባሉ አሉ። ወይም ደግሞ በአልጀብራ ስንሰራ ካልኩሌት ስናደርግ አልጀብሪክ ፕሮብሌሞችን ሶልቭ ስናደርግ ብዙ ጊዜ የምንሳሳታቸው ስህተቶች ናቸው እና በዚህ መልክ ደግሞ ትክክለኛነታቸውን እዚህ ጋር አሳያለሁ ትክክሉን ማለት ነው። ሶ እዚህ ጋር 3x + 2y 3x + 2y ይላል። ሚስቴክ ስህተቱ ምንድነው? ብዙ ጊዜ ሰዎች 3x + 2y ሲባል ሁለቱን ቁጥሮች በመደመር 5 ከዛ ብለው ኤክስ እና ዋይን እንደዚህ አድርገው ያስቀምጣሉ። 5xy ይሆናል። ኖ አሁን እዚህ ጋር ስህተት የሆነበት ምክንያት ምንድነው? ይሄ ትክክል አይደለም ማለት ነው፣ ሚስቴክ ነው። ምክንያቱም ሁለት ተመሳሳይ የሆኑ ቫሪያብሎችን ነው መደመርም መቀነስም የምንችለው። ለምሳሌ 3x + 2x ቢሆን 5x ይሆን ነበር። 3y + 2y ከሆነ 5y ብቻ ይባላል። ሶ ቫሪያብሎቹ የተለያዩ ከሆኑ ሁለቱን ደምሬ በዚህ መልክ ማስቀመጥ አልችልም ማለት ነው። ስለዚህ ትክክለኛው ምንድነው? 3x + 2y ለሚለው ውጤቱ የሚሆነው 3x + 2y ራሱ ይሆናል ማለት ነው። ሁለቱን መደመር ስለማልችል የተለያየ ቫሪያብል ስለሆኑ ማለት ነው። ሌላው ኮመን ሚስቴክ ምንድነው? ኤክስ ስኩዌር ሲባዛ ምልክት ነች ሲባዛ x⁴ ይላል። እዚህ ጋር ደግሞ ብዙ ጊዜ ኮመን ሚስቴክ የተለመደው ምንድነው? ቫሪያብሉን አንዱን እንወስድና ኤክስ ብለን ከላይ ያሉትን ፓወሮች እናባዛለን። 2 ሲባዛ በ6 አድርገን ከዛ x⁴ ይመጣል እንላለን እና ይሄ ምንድነው? ስህተት ነው። ሶ ትክክለኛው ምንድነው? ተመሳሳይ ቤዝ ያላቸው ቁጥሮች ቫሪያብሎችን በዚህ አይነት ሁኔታ ማባዛት ሲኖርብን ምንድነው የምናደርገው? ከታች ካሉት ተመሳሳይ ቤዞች ውስጥ አንዱን ወስዳለሁ። ኤክስን ወሰድኩ። ከዛ ፓወሮቹን መደመር ነው ማለት ነው ከዚህ በኋላ የምናየው። ያ ማለት 2 ሲደመር 6 ይሆንና መልሳችን x⁴ ይሆናል ማለት ነው። ይሄ ትክክል ነው ማለት ነው። እሺ እዚህኛው ጋር ስንመጣ ሶስተኛው ላይ -4 ስኩዌር ይላል። -4 ስኩዌር ይላል። እስኪ ሚስቴኩ ምንድነው? ከዛ ትክክለኛውስ ስንት ነው የሚለውን ኮሜንት ላይ አስቀምጡልኝ። ይሄ ቤዚክ አልጀብራ ነው። የተመቻችሁ ፎሎ አድርጉኝ፣ ላይክ ኮሜንት አድርጉኝ። አመሰግናለሁ።